ጤና ይስጥልኝ ተወዳዳችሁ የኢትዮ አፕዴት ቤተሰቦች እንደምን ዋላችሁ። ከተለያዩ ታማኝ ምንጮች የደረሱን ሰበር ዜናዎች ይዘን ቀርበናል። የካሚኒ ልጅ ከግድያ ተረፉ። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥቃት መሞታቸውን ተከትሎ ልጆቻቸው ሞጅታባ ካሚኒ አባቱን ተክቶ የኢራን መሪ ይሆናል ተብሎ የታቀደ ቢሆንም በትናንትናው ዕለት በእስራኤል አየር ኃይል በተፈጸመ ጥቃት ከግድያ መትረፉን፣ ነገር ግን መቁሰል አደጋ እንደደረሰበት ቻናል 12 እንዲሁም ኒውዮርክ ፖስት አስነብቧል። በዚህ ጉዳይ ላይ የእስራኤል ባለስልጣናትን በይፋ ያሉት ነገር የለም። ኢራን 220 የአሜሪካ ወታደሮች መገደላቸውና መቁሰላቸውን ኢራን ገለጸች። ኢራን ባለፉት 24 ሰዓት ውስጥ በፈጸመችው የአጸፋ ጥቃት 220 የአሜሪካ ወታደሮችና አዛዦች መገደላቸውና መቁሰላቸውን አስታወቀች። ፕሬስ ቲቪ እንደዘገበው የኢራን ሀታም አል አንቢያ ማዕከላዊ ቃል አቀባይ እና ሌተናል ኮሎኔል ኢብራሂም ዞልጋፋሪ እንደገለጹት በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ላይ በተፈጸመ ጥቃት 21 ወታደሮች ተገድለዋል። በተጨማሪም በአልዳፍራ የአየር ማረፊያ በሚገኘው የአሜሪካ ወታደራዊ ካምፕ ላይ በደረሰ ጥቃት ወደ 200 የሚጠጉ ወታደሮች መገደላቸውና መቁሰላቸውን ኢራን ገልጻለች። በፋርስ ባህረ ሰላጤ ሰሜናዊ ክፍልም የአሜሪካ ንብረት የሆነ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተጠቅሷል። ይሁን እንጂ አሜሪካም ሆነ ገለልተኛ ወገኖች እስካሁን ይህን መረጃ አላረጋገጡም። ኢራን ለ6 ወር ሙሉ ጦርነት ማድረግ እንችላለን አለ። የኢራን ጦር ኃይሎች ቃል አቀባይ ቢያንስ ለ6 ወራት ከአሜሪካና እስራኤል ጋር በከፍተኛ ደረጃ ሙሉ ጦርነት ለማድረግ የሚያስችል አቅም እንዳላቸው ገልጿል። በተያያዘ ዜና ሁለተኛ የጦር ምዕራፍ ከኢራን ጋር መጀመሩና ከ12 እስከ 14 ቀናት ይቆያል ተብሎ እንደሚጠበቅ አንድ አሜሪካ ባለስልጣናት ለእስራኤል ቻናል 12 ተናግረዋል። የተወደዳችሁ የኢትዮ አፕዴት ቤተሰቦች ለዚህ ሰዓት ከተለያዩ ታማኝ ምንጮች የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ይዘን በድጋሚ እንመጣለን። እስከዛው አብራችሁን ሁኑ።